ቤተሰቦች እንግዲህ ሩታ ሁሌ ሰብሳቢ፣ ሁሌ ጠሪ፣ ሁሌ ሰዎችን አበጣበጭ ሊጎዳሽ ነው እኮ እንትን ልልሽ ነው እኮ ምናምን። እንዴ ያንቺን ባል ቀምተው ለመጡ ሴቶች ያንቺን ባል የሆነ ነገር ገብተው አንቺን አለያይተው ከኛ ጋር ህይወት መኖር ይጀምራል። ከኛ ጋር ህይወትን ማጣፈጥ ይፈልጋል። እኛ ጋር ከሱ ጋር ኢንጆይ ማድረግ እንፈልጋለን ያሉትን ሴቶች እየሰበሰብሽ አንቺ ጎዳሽ፣ እንትን ባጢንቢ ተጫወተብሽ፣ እንትን አለባት እኮ ምናምን። ምን አገባሽ? ፈልጋ እኮ ነው ያገባችው። ህጻን ልጅ አይደለችም ማለት እንደ አንቺ እንደዚህ ልትይ የምችይበት ምክንያት ለምንድን ነው? እኔ ስላልገባኝ ነው ከምሬ ነው ነግራችሁ። ሩታ እንደዚህ የምትሆኒው ለምንድን ነው? አንቺ ራስሽን ለምን አትሆኒም? ለራስሽ ለምን ጊዜ አሰጭም? ለምን ከነሱ ጋር ትሄጃለሽ? ለምን ትጠሪያለሽ? እንደገና ደግሞ አብርሽ አንቺ ነሽ አብርሽ እንደዚህ ቪዲዮ ቅርጸሽ ፖስት ያደረግሽ ምናምን አላለሽም። ኮሜንት ላይ ነው እንደገና ደግሞ ያመጣሽው ነገር ራስሽ ነው ከእንትና ጋር ከፈረንጁ ጋር እኔ ነው የቀረጽኩት፣ ፈረንጁ ነው የቀረጸው ምናምን ተባለ። ፈረንጁ ቀረጸው ማለት ደግሞ ከፈረንጁ ጋር አንቺ ደግሞ ያለሽን ሪሌሽንሽፕ ሁሉም ሰው ያውቃል አይደለ? ስለዚህ እንደዛ ተባልሽ እንጂ እኔ ንጹህ ነኝ እኔ እንትን ነኝ እንዴ? ሩታ ራሽን አትሆንም እንዴ? አንቺ ራሽን መሆን ልመጂ። እግዚአብሔርን ነው የምልሽ፣ ራሽን መሆን ልመጂ። ለራስሽ ጊዜ ስጪ። እኔ ምን ላይ ነው ያለሁት? ምንድነው መሆን ያለብኝ? ምንድነው መስራት ያለብኝ? ምንድነው አላማዬ? ከማን ጋር ነው መዋል ያለብኝ? ምን አይነት ነገሮችን ነው አፕዴት ማድረግ ያለብኝ? እንዲሁ 2019 አደራችሁን በዚህ መቀጥሉ ከሆነ እንዲሁ የአዲስ አበባ ፖሊስ እንዲሁ እነዚህ ልጆች እያሰርክ ስንት ወንጀለኛ ያልሆኑ ሰዎች ይታሰራሉ። ግን እነዚህ ግን በቃ የሆነ ግብረ ሰዶም የሚያስተምሩ ምን የሚሉ በቃ ፍትህ ለህፃናት ፍትህ ለሴቶች ትላላችሁ። እግዚአብሔርን ቲክቶክ ላይ እነዚህ እኮ ነው እንደዚህ ያጨመላለቁ ያሉ ህዝቡን አይደል እንዴ? ስለዚህ ሩታ ረፊ በቃ የማይሆን ነገር እንትናት በይ። ሄርሜላ አብርሽ ከልቡ እንዳልሆነ ያስታውቃል። ገባችሁ? ትናንት ላረግሽብኝ ነገር ሁሉ በፖሊስ እጠይቅሻለሁ። ምን እያረግሽብኝ ነው ያለሽው? ለምንድነው እንደዚህ ቪዲዮ ምቀርጭብኝ ምናም ብሎ አብርሽ ፍቅርን ከሷል አይደለ? ስለዚህ ሩት አሁን መተሽ እንደዚህ ነው ይሄን ላስረዳሽ፣ ይሄን ቪዲዮ እንትን ልበልልሽ፣ ይሄን እንትን ልበልሽ፣ ከዛ ደግሞ እኔ ንጹህ ነኝ ትያለሽ። ምንድነው አላማሽ? ምንድነው እግዚአብሔርም ምንድነው አላማሽ? ማርያምን አልገባኝም። እንደምታረጊውን ነገር ወቂ እንጂ ምንድነው በዚህ ልክ ገብተሽ የሆነ የዝንብርጎ የምትሆኒው? 10 ጊዜ ጥውልቅ ባልሆነ በሆነው ነገር እንደዚህ ያደረገ እንደዚህ ሆነ፣ በዚህ እንደዚህ ገባ፣ እንደዚህ እንትን አለ ምናምን ይሰለቻል። ማርያምን በጣም ነው የሚሰለቸውና በጣም ነው የሚያስጠላና ሩታ ራሽን ብትሆኒ እንደኔ አሪፍ ነው ብዬ ነው የማስበው። ማርያምን ነው የምልሽ፣ የሚጠቅምሻል ራሽን ብትሆኒ ራሽን ብታዳምጪ። ምንድነው ጥፋቴ? እዚህ ህይወት ለምንድነው የማልወጣው? እዚህ ህይወት በወጣም ምንድነው እኔ ሰላሜን የማገኘው? የራሽን ህይወት ጀምሪ በቃ። ሁሌ ከሰው ህይወት ገብተሽ ልታማስሊ አትችይም። ሁሌ ማማሳይ አትሁኒ፣ ራሽን ሁኒ። እንዲህ ድስት ሁኒ እስኪ እግዚአብሔርን። ድስት እኮ ከአንድ ነገር ከተጣደ እዛም በኋላ እዛኛው ሄዶ አያማስልም። ገባችሁ? ግን አንቺ ወጥ እንጨት አትሁኒ፣ ይሄ ድስት ማማሳይ አትሁኒ። ሁሌ አንዴም እዛ ቤት አንዴም እዚህ ቤት አንዴም እዛ ቤት አንዴም እዚህ ቤት እየገባሽ እኝኝኝኝኝኝኝኝ። ኧረ ይሰለቻል። እግዚአብሔርም በጣም ነው የሚሰለቸው፣ በጣም ነው የሚያስጠላና ፕሊስ ሩታ ፕሊስ 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 እግዚአብሔርም ፕሊስ በቃ በእናትሽ በቃ በልውል በልጅሽ ይዘንሻል። በቃ ከናብርሽ ህይወት ውጪ በቃ ከሄርሜላ እንደዚህ እንትናት ቢያት ምናምን። ሄርሜላ ልትጠቅሚያትም ልትጎጃችም የምትችይ ሴት አይደለሽም አንቺ። የሚጠቅማት አብርሽ ነው፣ የሚጎዳትም አብርሽ ነው። በቃ አብርሽ መሆን ያለበትን አብርሽ ሲጀመር ሀሳቡን የምትበትኑት እናንተ፣ ምን የምትሉት እናንተ ምናምን እንጂ አብርሽ ሄርሜላ እንደሚወድ ሁሉም ሰው ያውቃል። ግን አንቺ ደግሞ አንዴ ከዚህ ህይወት ወጥተሻል። ነገ ከህይወትሽ ለሚመጣ ወንድ ልጅ ራሱ በጣም ህይወትሽን አደጋ ላይ እያደረግሽው ነው ያለሽው። አንቺ እኮ አለቅላቂ ነሽ። አንቺ እኮ ከባልሽ ጋር የሚመጡ ሴቶችን እየጠራሽ እንደዚህ የምትይ ሴት ነሽ። ስለዚህ ከኔ ላይ ለምንድን ነው ልትጮሂብኝ ነው እንዴ ምናምን ተብለሽ የሆነ እንትን ነው የምትደረጊና ስነ ስርዓት አድርጊ። ከምር ስነ ስርዓት አድርጊ። በቃ ከምር እዚህ ጋር ቢንቢ መጠችብኝ ይሄን አባቷንስ ነው እና ሩታ የምታረጊውን ነገር በደንብ አድርገሽ እወቂ። ምን እየሰራው ነው ያለው? ምን ውስጥ ነው ያለውት? ምናምን ብለሽ ራሽን በደንብ አድርገሽ አንደርስታንድ አድርጊ። ከሳምንት አንዴ ለምትለቂው ቪዲዮ በሰው ቤት ግን እያለቀለቅሽ ትመጫለሽ። ከምር በሰው ህይወት እያለቀለቅሽ መምጣት አንቺ ወተሻል። እንደፈለጋቸው ቢሆኑ ቢናጩ፣ ቢፋቀሩ፣ ቢበጣበጡ፣ ቢደባደቡ አይመለከትሽም። አንቺ የራሽን ህይወትና የራሽን ህይወት ብቻና ብቻ ነው መኖር ያለብሽ እንጂ ከዛ ውጭ እንደዚህ ሆነ እንደዛ ሆነ፣ በዚህ ገብቶ በዚህ ወጡ፣ እንደዚህ ያደርጉ እንደዚህ እንትን ብሎ የማይመስል ነገር አታድርጊ። የማይሆን ነገር፣ የማይዋጥ ነገር በቃ አንዳንዴ አክሴፕት የምትደረጊበትን ነገር እንትን በይ። ጀግናነሽ ያ ጀግናነሽ ግን
እማትገቢበት ቦታ አትግቢ። በቃ ስነ ስርዓት ያድርጊ። በቃ መገቢበትን ቦታ እወቂ። ምን አይነት ቦታ ነው መግባት ያለብኝ? ለምን አይነት አላማ ነው መኖር ያለብኝ? ምን አይነት ሴት መሆን አለብኝ ብለሽ ሴትነትሽን በደንብ አድርገሽ አንደርስታንድ አድርጊ። ከነ ህያብ ከነ ሀይሚ ተማሪ እስኪ፣ ከነ ሄለን የሀገርሽ ልጆች ከነሱ ጋር እኮ ብዙ ነገር መማር ትችያለሽ አይደል እንዴ? ማርያምን ብዙ ነገር መማር ትችያለሽ ከነሱ። ምንድን ነው ምን አይነት ነው ራሳቸውን ያስከበሩ በባላቸው እንዴት ነው የተከበሩት ምናምን ብለሽ እነሱ ጋር ያለውን ነገር እስኪ እዩ፣ ቪዲዮዋቸውን ማርያምን እይ። የቅናት መንፈስ ነው የሚመስልብሽ ያንቺ አሁን የምታደርጊያቸው ነገሮች የቅናት መንፈስ በቃ እንደዛ ነው የሚመስልብሽና ረፊ የማይሆን ነገር አታድርጊ ፕሊስ። ከምር ፕሊስ ሩታ ተጠንቀቂ። በቃ ይቅርብሽ፣ ከዚህ ህይወት ውጪ። ሄርሜላ ደግሞ ገበችበትም ወጣችበትም ችግሩን ታውቃለች። አብሬሽ ሲፈልግ አብሬሽ ሰው ና ሲለው የሚሄድ ነው፣ ህፃን ልጅ ነው። ከምሬ ነው የምነግራችሁ። ከልውል አይሻልም። አንዷ ሴት መታና ስትለው ይሄዳል፣ አንዷ ይውጣልኝ ስትለው ይወጣል። በቃ እንደዛ ነው፣ በቃ ልምዱ ነው አብርሽ። ስለዚህ እናንተ ደግሞ ራሳችሁን ሆኑ። ለማንኛውም ቤተሰቦች ሰብስክራይብ አድርጉ ፕሊዝ። ቻሌንጁን እንዳሸነፍ ሰብስክራይብ አድርጉልኝ ማሮቼ። እወዳችኋለሁ፣ አከብራችኋለሁ። መልካም አዳር ይሁን።